go. There you go. Dami yung okay. I got nothing to do with that. Này. Yan na dyan. Get away. You quit that. Oh my god. 궁금하네. 궁금. Oh shit. Oh shit. Ba-doo ba-doo ba-doo, ba-doo 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 ba-doo, ba-doo ba-doo doo doo. Somebody once told me that. Mà đi. You're a queen. Look at the way that I walk. I'm shopping at Fendi, you shopping at Walk. Curated pie. Dumb ways to die. Are you stupid? 지겼어.
Gila. Doing well, dog. 11:30. No. Hey, it's easy. Fucking shares a friend. Wow. No! Check me out. When I tell you wait, you wait. Hey, calm down. Calm down, bro. Stop it. Stop. Stop. Oh. Babies wear diapers, and I'm not a baby. And you're wearing a diaper. I don't care. I don't care. You gave me clothes. And I got no parents. So this baby or not? Sell what, baby? My hair. Mama. Mama. What? She hit you? Madison, stop. Madison, stop. Stop, stop, stop. No! Oh. Jury. Oh. Hello. Hola, Carlos. Hello. Hola, Carlos. Hello. Hola, Carlos. Hello. Hola, Carlos. Hello. Oh my god! Oh my god! Oh my god! Cookie? What? A lo que yo vine fue a esto. Elka, can you lie down? አንተ ግን ምን አይነት የሰው ንቀት ያለብህ ዶክተር ነህ? ስልኩን አስቀምጥና እኔን እያያወራኝ። አንተ ራሱ ንቀት ነው እንዴ እዛ ጋር የምታወራኝ? እኔ የምለው ነርስ ለምንድን ነው አይነ ስውራኖቹ ክፍል ባልዲ ጀሪካ ምናምን ያስገባችሁት? ቦታ አጥተን እኮ ነው። በሉ ቶሎ አውጡት፣ ካዩት ይደብራቸዋል። ዶክ ባለቤቴ እንዴ ነች? እንኳን ደስ አለ። ባለቤቴ 8ኛ ልጃችሁን በሰላም ተገላግላለች። ተመስገን ፈጣሪ ተመስገን። እንካ ምንድን ነው ዶክ? ትንሽ ስጦታ ገዝቼልህ ነው። እንዴ መጋጃ? አዎ። እሺ ልጅ ዮናስ በሚገባ ከበሽታ እያገገምክ ነው? አዎ ዶክ፣ መቼም ተመስገን ነው። በጣም ደስ ይላል። እንዴ አሁንማ ምግብ መብላት ራሱ ጀምሬ የለ እንዴ? በእውነት አራራራ ያዛዛዛ መኮራሽ የትኛት ቦታ ማግኘት እየቻልሽ በእኔ ፍጹም ደስታ ለምን ተነሳሽ በእንጂ እርጋታ የማይጠቅም ማሪ ማሮሌላ አለልሻል ወየየ ነገላ አስቤሌላ ላላላ ይበላ ይህ በ33 ዓመቱ የዚህ መቀለጃ ነው። የታባ ቆይተው እስካሁን ኳስ እኮ ፈነዳብኝ።
ኳስ ፈነዴና የት ነው የቆየው? ብይ ስጫወት ነበረ። ከዛ ምሳቃዬን ረሳሁትና ምሳቃ ላመጣኝ ነው። በእውነት ባለማፈር እንደው በዚህ ነው መጃጃለ። ደግሞ በረዳት ጥጥብዬ ስንቴ ነው የነገርኩ ታውቃለህ? ባለፈው ቶንሲላሙ እንዴት እንድትሰቃዩ አይደል? ጣፍጣላ ጣፍጣል ከማሳው ሄደ ጅል ናግባዛው ሰራ ያንተ ኩዮች ይደርሰዋል። በዚህ ነው ትጃጃላለህ። አርበላ ገም ምንድን ነው የሚሻለው ግን? እስቲ ንገረኝ፣ ምንድን ነው የሚሻለው? ምንድን ነው የሚሻለው? እንዴ ልትመታኝ ነው እንዴ ወንድሜ? ልትመታኝ ከሆነ መክሰስ በልቼ ትመታኛለህ። አፈር ብላ እሺ፣ አፈር ያስበላ። እንደው አለማፈር፣ እንደው በዚህ እድሜ አለማፈር። ምን አይነት ፍጥረት ነህ ግን አንተ? ከዓመት ዓመት ምንም ለውጥ የለም። ምንም አይነት ለውጥ። ስድስት ያክፍል ስንቴ ነው የወደቅከው? ንገረኝ እስቲ። 5 እሺ 7 ያክፍልስ? 7 አይደል? ግን እኮ ከባድ ነው ወንድሜ። ለምን አንተ ገብተህ አትማረው? ድንጋይ ናንተ ድንጋይ። አንተ እኮ ለሰሙ ስትይ የኔ ታናሽ እኮ ነው የምትመስለው። ገና ትክክል እኮ ነው የምትመስለው። የስንትና ስንት ታላቂ ነህ ግን ቅሌታ። ግን ወንድሜ አሁን ኳስ ለምን ተጫወትክ ነው? አዎ እንዴ አንተ እኮ ሕፃን ልጅ አይደለም ትልቅ ሰው ነህ እኮ እንዳታፍርም። እሺ ቢስ አሁን ሌቦች ናቸው። አዎ በእናትህ ሌቦች ናቸው። አጥሩን ሊዘሉት ነው መሰለኝ። ብዙ ናቸው እንዴ? አዎ ሂድና እስቲ። ኧረ እንደበቅ። እኔ በእናትሽ እኔ እንደዚህ ሰው መግደል እፈልጋለሁ። ብሞቱስ? አንተ በሩን ስከፍት እኮ ይሸሻሉ። ኧረ ተይው ብመጡ እንትን ነው በቃ እንትን ተይው እንደበቅ በቃ። የት ነው የምንደበቀው? በእናትህ እንምታቸው ታዲያ። ውጣና በሩን ክፈት። ኧረ ተይው በሩን ክፈት ነው በቃ። ነገ ከብቻ ያለው ጧት ሁለት ነው እተኛለሁ። አግሽ እንዴ ነገ ትላለህ? ኧረ ተይው በእናትህ። ለኔ ብሎ የተሰራ አንድ ቻሌንጅ አለ። ተከታትለነው እንመለስ። ልጅ ከመሰለ ተሳስተሃል። ኢማጂን ከባድ ቻሌንጀር ነው። ፎሎ አድርጉት። ይህንንም ቻሌንጅ ለሱ ሜንሽን አድርጉላት። ጥርሱን ቢያጣ ራሱ እኔ አያገባኝም ማለት ነው። በጥንቃቄ ስራው ዳይ ወደ ቻሌንጁ። ከባድ ሪስክ ያለው ቻሌንጅ ሶስታችንም የአንድ ስለላ ድርጅት ኤጀንቶች ነን። ጥምረታችን ጥንካሬያችን ነው። በዚህም ምክንያት የትኛውም ሚሽን ሳይሳካ ቀርቶ አያውቅም። ይሁንና አብዛኛውን ጊዜ የምንቸገርበት አንድ ችግር አለ። መኪናው ተገኝቷል። ሄዳችሁ መኪናውን ክፈቱት፣ እኔ ሽፋን ሰጣችኋለሁ። ይሄ ነው አይደል መኪናው? ማይ በቃ ክፈቱ እንጂ። አባዬ አንተ ክፈተው እንጂ። ምንድነው ጊዜ ለለም ቶሎ ክፈቱት እንጂ እኮ አባዬ ቢከፍተው ይሻላል። የመራችሁን ነው በዛት አባዬ ማየ ናክፈቱ ወይኔ ኤአይ ነው አርቲፊሻል ኢንተለጀንስ አገኘሁት። ኢንተለጀንስ ኢንጀለተንስ ወይኔ ኢንተለጀንስ አንተ ምን ያረክ ነው? ምንም ፈልገኸኝ ነው? ኤሌክትሪክ ነው? የኔ ውድ ወይ ነይ እስኪ ዛሬ እኔ ላሳርፍሽ። ኧረ ችግር የለውም። ነይ እስኪ ረፍት አድርጊ። እሺ አመሰግናለሁ። ወዲዬ ኧረ ተይ በእናትሽ ወገብሽ እንዳያምሽ። ኧረ ችግር የለውም ጨርሻለሁ። ነይ ቆይ ልቀበልሽ። አረፍ በይ እስኪ ቁጭ በይ። እሺ አመሰግናለሁ ታድዬ። እሺ ከስር ማጽዳው። እሺ ከስር የኔ ውድ እንዴ ያመሻል እኮ ከባድ ነገር እኮ ነው። ኧረ ችግር የለውም ጨርሻለሁ። ወይኔ እኔ ወርደዋለሁ። ይሄ ከብድም እኮ ችግር የለውም። እንጂ ችግር የለውም። እኔ ያስተካክል። አይ እኮ ለኔ ቀላል ነው። እሺ በቃ አመሰግናለሁ። እኔ አባቴ እኔ ያሳሉ ይሄን ያለ ወይ እንዴት ነው የምታምሪ? ቆይ ቴንክ ዩ። እሺ ከተሳመኝ እሺ የሌላ አምሮበታል። ዳይ ስታልፍ ያንን ውሃ አቀብለኝ። እዛች ጋር ያለችው እዚህ ቅርብሽ አይደል? ሄደሽ አታመጪ? ምን ማለት እግረ መንገድህን አይደል? አረ ወደዛ በእናትሽ
ወይኔ ዳኒ አግዘኝ በእናትህ ከበደኝ። እቺ ከብዳሽ ነው? ኧረ አታስቂኝ በእናትሽ ዞር በይ። ኧረ በስመ አብ ሰው ግን እንደዚህ ይቀየራል? ፍቅር ፀጉሬን ማሳጅ አድርገኝ በእናትህ። ኧረ በእናትሽ ወደዛ አታውኝ። ኧረ ለራሴ ደክሞኛል ዞር በይ። ሂጂ በእናትሽ። የምርህን ነው? ሂጂ በእናትሽ። ኧረ ታጭኛለሽ። አልሰጥም እንደው አልሰጥም። ንጉሥ ይፈርደናል። ነይ ምንድነው ጉዳይ? መሬቴን ሽጬ ለቤተሰቦቿ ስንት ነገር አድርግ አግብቻት አልሰጥም አለች። ማለኝ ነሽ አንቺ? ለምንድን ነው እምቢ ያልሽው? አስተካክል እንኳን ፊቱን በስነ ስርዓት ታጠባል። ልጅ ነው በቃ ይሄ በምገዛው ግዛት እንደዚህ አይነት ነገር እንዲኖር አልፈልግም። ሻመት ይንገሱ ንጉሥ ወይ ሻመት ይንገሱ። ወንድየው ጋር ተሰጥቷል። እሺ እንደው ምን ፈርደውልኝ ነው ንጉሥ የተባረኩ? ሹመት በለው ሹመት። እንዴት ተባረኩ ንጉሥ? ሻመት ይንገሱት። ምንም አላጠፋሽም አንቺ። ወንድየው ጋር እቃው ላይ ሙቀጫ ይታሰርና ባህር ውስጥ ይጣልሽ። እሷን እኔ ክፍል አስገባሽ። ኖ አላጠፋሽም አንቺ። ተበድለሻል፣ ትካሻለሽ። ነው ያው ነው። ሁላችሁም ተረጋጉ። አንተ ፓይለቱ አይደለ እንዴ? አሁን ፓይለቱ ነኝ። ታዲያ አውሮፕላኑ ለማን ነው የመጣው? ችግር የለውም። አውሮፕላን ሞድ ላይ አድርጌው ነው የመጣሁት። በራሱ እየሄደ ነው። ሰውዬ ሊጨርሰኝ ነው እንዴ? ደግሞ የአውሮፕላኑ ክንፍ እየጨሰ ነው መሰለኝ። ወይኔ ያለቀልን ዛሬ። ኧረ እየጨሰ አይደለም እና እየነደደ ነው። ሰውዬ ትቀልዳለህ እንዴ? ልንሞት እኮ ነው። በቃ አሁንም አውሮፕላኑ ይከሰከሳል ብዬ እየተጠራጠርኩኝ ነው። ለምን ትጠራጠራለህ? ማለት እርግጠኛውን አንተ እየቀለድክ ነው። ቆይ ተረጋጉ እስቲ አንዴ። አውሮፕላኑ ከመከስከሱ በፊት አንድ ጥሩና አንድ መጥፎ ዜና አለ። እሺ ምንድነው ጥሩ ዜናው? ጥሩ ዜናውማ አውሮፕላኑ ከመከስከሱ በፊት ዘለ የምንወርድበት ፓራሹት አለ። ወይ በቃ ይሄ ነው። አሩቅ አሳቢ ፓይለት፣ አሩቅ አሳቢ። ታዲያ መጥፎ ዜናው ምንድነው? ያው ምንድነው መጥፎ ዜናው? አንድ ፓራሹት ብቻ ነው ያለ። እሱንም ምን ያወረድኩበት አውቶቢስ ተራ በላዳ፣ አውቶቢስ ተራ ፒያሳ በላዳ፣ አውቶቢስ ተራ ፒያሳ አውቶቢስ ተራ አው ግባይኒ ጌታ፣ አውቶቢስ ተራ ፒያሳ በላዳ። እሺ ብቻ አንተ ሄዳለህ። አውቶቢስ ተራ በላዳ የሞላ እንሂድ አይደል የኔ ጌታ? እሺ አብስትራ በላዳ አብስትራ በላዳ አንድ ሰው ወደ በላዳ እዚህ አካባቢ ምን ጋር ነው የሚይዘው? ለአንተ አንዴ ምጮህ ገባ አብስትራ እኔ አውቶቢስ ተራ ነኝ እኮ ገባ እያልኩህ አብስትራ በላ ሙርት ይዛል እንዴ? አውቶቢስ ተራ እያልኩ አውቶቢስ ተራ እማዬ ይቅርታ፣ አብስትራ ተራ ነልሽ ነው እንዴ? አውቶቢስ ተራ ሙርት ይዛል እንዴ? አንተ ወጣ መልክ አልፈለግም እኮ እየነበርኩ ይሉር ዘገራ 12 ይቀረኛል። አብስትራ በላ ሄሎ አባይ። ሄሎ ልጄ። 12 ውጤት አየሁኩ። አየህ? ኧረ በስመ አብ አልፋለህ አንተማ። ስንት 500 በላይ ነው መቼም። አቤት የኔ ልጅ። እስቲ አልተሳካም። ያው ሌላ ስራ ምናምን እሞክራለሁ። ደግሞ መውደቅ ምን አልተጀመረም። ማነህ አንተ? ተሳስታል። ማነህ? ልጅ ነኝ። ኧረ አይደለም ተሳስታል። የማንም ልጅ እየደወለ ልጅ ነው ይለኛል። ማነህ አንተ? ለካ አልነገርኩም። ከወንዝ ዳር እኮ ነው የተገኘው አንተ። ኧረ አንተ ቀንሶ በእናትህ አባዬ ከመጣን ነው የሚቆጣው። ደህና ናችሁ ልጆች? እንዴት ዋላችሁ? እግዚአብሔር ይመስገን። ኧረ እባክህ ወንድሜ አሁን እንኳን ቀንሰው ግድ የለህም። ኧረ ስለ እግዚአብሔር ብለህ ተው። እንደው ምን ይባላል? አንተ ልቦና ስጠው። እንግዲህ ምን ይባላል? እንዴት ዋላችሁ? እንዴት ዋላችሁ? ግቡ። ስለ እግዚአብሔር ይስጥልኝ። ስለማን እንኳን እንደሆነ ሳታስጨርሰኝ። ኧረ በእናትህ ተወኝ፣ ካሽም የለኝም። ቴሌብር አለኝ፣ ንግድ ባንክም አለኝ። ኦ በእናትህ በቃ ተወኝ፣ ሂድልኝ። ክብር ካልወደደልህማ ፖሊስ ያለ አጨሩም ወይ ዳኛ ያለ
ሄሎ ሄሎ፣ አለቃ ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን። ትንሽ ባለቤቴን አጣዳፊ በሽታ መማትና ፈቃድ ፈልጌ ነበር አለቃ። ባለቤቴን አሟት ፈቃድ ፈልጌ? አሞሻል እንዴ? እኔ ቆንጆ። ኧረ እኔ ደህና ነኝ። እውነት? የምር? ኦኬ፣ አይ ችግር የለውም። የሚገርምህ እኔም ዛሬ ባለቤቴ አሟት አጋጣሚ ስራ አልገባሁም። የሚገርም አጋጣሚ ነው። አይ በቃ አስታማት በደንብ፣ እኔም እዚህ ላስታማት። እሺ፣ አመሰግናለሁ። አመሰግናለሁ በጣም። እሺ እሺ። ባለቤትሽ እኮ ነው። ባለቤቴን አሟት ፍቃድ ፈልጌ ነው የሚለው። ለካ እንደዚህ እያደረገ ነው ስራ ላይ የማይገኝ እስከዛሬ። አንቺ ግን ደህና ነሽ? እኔ ደህና ነኝ። አንቺ ዛሬ ባለቤትሽ ደግ ሰው ሆኗል። እኔን እኮ ደግ ነው ደግሞ። በዚህ ላከክሰው እንጂ ደሞዝማ አልጨምርም ብሏል ይሄ ወረኛ። ሀብታም ነኝ ብለህ የሰከስካት ልጅ መጣች እዚህ ቦንዳ እየገዛ ነው። ተበላን። ይሄ ልብስ አየሽው? ከአማዞን ቀጥታ ያስመጣሁት የሀገር ውስጥ ኖ ኖ ኖ ኖ ኖ ኖ ኖ እሱ ነው እኔን ሰው ያደረገኝ ያቆመኝ። A few moments later. I'm 10-20. I was right. አረ ፍቅር ደወለኝ። አረ አንገትዋ እንዴት ነሽ የኔ ማር? አንገትሽንም ጉንጭሽንም ሙጭ ነው ያደረኩሽ። እሺ አንገት አረ ስለምንድን ነው የሚያስቅሽ? ግልፍት ጀረፍ እጄ አረ አንዷ ነጅ ሳይ ነው ማኛ እዘፍንልሻለሁ እናትዋ እንግዲህ ዘፍ አረ ዘፍነ ሰበረቀዋለሁ ማኛሙኝ። እሺ ሳምቴን ቶሚ አወዝ ወራይ እውነቴን ነው እወድሻለሁ ሳላስበው ቀርቻ አይደለም ይሁ እንዴት ነው ማኛ ሙዲሽ ምንድን ነው የምገለፈጪው አንቺ? እኔ እኮ ባንተ አይደለም። ኧረ አውሪልኝማ ቦይች እንደው ነጀሰችኝ። ቆይማ አውጥቼ ላውራሽ። ኧረ አውሪልኝ። ኧረ ምንድን ነው ጦልም አውሪልኝ። እደዘሄ ሙሽራው ተነሳ ሊወስዳት ተነሳ ጉልበት ሞር እጅ ነሳ ለእናት አባት እጅ ነሳ ለእህት ወንድም እጅ ነሳ ለአክስት አጎት እጅ ነሳ ለቤተሰብ እጅ ነሳ ቤተ ዘመድ እጅ ነሳ ሙሽራ ሄሎ ወረቀሎ ሄሎ በዚህ ዓለም ላይ የማይቻል ነገር የለም። የፈለጋችሁትን ነገር ማድረግ ትችላላችሁ። አሁን አንዴ ሁላችንም አይናችንን ጨፍነን የፈለግነውን ነገር በምናባችን እንስለዋለን። አሁን አንዴ አይናችሁን ጨፍኑ። በምናባችሁ ውስጥ የምትፈልጉትን ነገር ሳሉት። አጠገባችሁ እንዳለ አስቡት። አሁን አጠገባችሁ አለ።
አሁን አይናችሁን ግለጡ። እሺ ካንቺን ጀምር። ምን አሰብሽ? እኔ የልጆቼን አባት ነኝ ሳልኩት ተወቁት። ሲሳይ ይባላል። ሰላም ሲሳይ። ኖ ይኸውልሽ እህቴ እምትስዩ ሰው ሳይሆን ወደፊት መኖር የምትፈልጊውን ህይወት ነው። ተረዳሽ? አንተ ቀጥል። በጣም የማፈቅር ይሄ ልጆቼ አባት ሰምተኛል። ነገረው እንጂ እኔ ተስዬ ነው። እሱን ጠይቀው። እኔ ምናባዊ ነኝ። እሱ ስሎኝ ነው። እሱን ጠይቀው። እኔ አላውቅም። ነገረው እንጂ አንተ። እኔ ልቀጥል? ትችላለህ። እሺ እኔ እና እሱ ከ12 ዓመታችን ጀምሮ የመጠጥ ሱሰኞች ነን። ይቅርታ በዚሁ አጋጣሚ እንደውም የሱስ ማገገሚያ ካለ ብትጠቁሙኝ ደስ ይለኛል። አይገርማችሁ ባለቤቴም ለ6 ዓመት የመጠጥ ሱሰኛ ነበር። ይኸውላችሁ አትጨነቁ። የእውነት የሚድን በሽታ ነው። እሺ በጣም እናመሰግናለን። አንተ መጠጥ ይፋል ትጠጣላችሁ? እኛ አንጠጣም። ትጠጣላችሁ? አልገባችሁም እያልኳችሁ ያለሁት ነገር ህልማችሁን ነው የምትሰሩት። ሰው አይደለም ማየት ያለባችሁ፣ ህልማችሁን ነው። ንቁ። ዘርያ በለውት ጠጣሁት ምናምን አይደለም። ኩይ ጨረታ ማንንም አንሰማም። ጠቅጥቀው ነው ማረጋ አባቴ ገባለት ይላል አባቴ። ይኸው ለስፖርት መግባችን ነው። አናናናና ዘርያ አንተ ለማዬ ነው የምናገርልህ። ዛሬ ታክሲ አይመጣም እንዴ? ቆንጆ ምን እያደረጋችሁ ነው? ምን ጥያቄ ነው? ታክሲ እየጠበቅን ነው። እናንተን የመሰለ ቆንጆ በታክሲ ኦ ማይ ጋድ። ኑ ግቡ፣ እኔ ልሸኛችሁ። እሺ አንቺ ዞር በይ ነኝ። አንቺ ልቀቂው እንጂ ዞር በይ ነኝ። ጋቢና ልቀቂው። አንቺ ራሱ ልቀቂ። ኢትስ ኦኬ ተረጋጉና በእድሜ ትልቅ የሆነ ሰው ይግባ። በቃ አንቺ ይቢ በቃ እሷ ታላቅሽ ነች። እሷ እዚህ ትግባሽ። በእድሜ አይ እኔ ከኋላ ገባለሁ። ለምን እንዴ? ኧረ በፍጹም ነይ። እሰይ ሁለታችሁ እንኳን አትገባላችሁ። አታፍሩ። ጉረጅ እንደውም አለሌ የማንም አለሌ ውረጅ ማለት እንዴ? ይወረድላል። ድሮም እዚህ የማንም አለሌ እግዚአብሔር የሰጠሽን እድሜ ያልሰራሽ ነገ ማንንም አታከብሩኝ። እነዚህ አለሌ ማን ያውቃል? ምናልባት ከሌብነት የጉልበት ሰራተኝነት ያወጣ ይሆናል። ሰዓትህን ፈልገህ ነው? የምልህን ነገር ካላደረክ ይሄን ፎቶ ለፖሊስ ነው የምሰጥልህ። ቆይ ምንድነው የምፈልጊው? እዛ ጋር ያሉትን እንጮች በጠቅላላ እዛ ጋር ታደርጋቸዋለህ። እኔ ሌባ እንጂ የጉልበት ሰራተኛ አይደለሁ። በቃ አትመናፈስ። ሌብነትን በጉልበት የሚሰራ ስራ ነው። ማነሽ? እናት አባቴ አክብር ያወጡልኝ የክብር ስም አለኝ። በስሜ ጥራኝ። ስምሽን አላውቀውማ። ጽዮን። ስምን መልአክ ያወጣዋል አሉ። ምን አልከኝ? እሺ እንደፈለግሽ አደርግልሻለሁ። ከዚያ በኋላ ግን ምንም እንድታዥኝ አልፈልግም። የጉልበት ሰራተኛ አንድ ስራ ብቻ አይሰራም። በረንዳው ቆሽሿል፣ እሱንም ተወለውላለህ። ከዚያ ምን? ድምጽህ ጥሩ ይመስላል፣ ስለዚህ አንድ መጽሐፍ ታረክልኛለህ። ሌላ አጉል ነገር አደርጋለሁ ብትል ፎቶ ሶሻል ሚዲያ ላይ ፖስቼ አጉል ነው ማደርግ። እንደውም የቲክቶክ አካውንት ስላለኝ ፎሎ አድርገኝ መጀመሪያ። ጭራሽ? አዎ ራስሽ አድርጊ። እሺ ለተሸካሚው እንዲከፈል ህግ ያስገድዳል። እሱ ደግሞ ምንድነው? ማለቴ ለሰራውበት ትከፍኛለሽ። ወደ ስራ መግባት ትችላለህ። ወይኔ ሄኖክ፣ ማማረር ያለብህ እድልህን ነው። ባክሽ ዝም በይ። ማን
ያውቃል? ምናልባት ከሌብነት የጉልበት ሰራተኝነት ያወጣ ይሆናል። አንተ ከዛም ያከጣራ ላይ ምን ያዘልላል እንዴ? ቺኳኮነች ስማ፣ እኔ ቴኳንዶ ነው ማሰራው ሳቦው ምንኝ ብያት ዲሽ እየሰራው ሰው ግቢ ላይ አላየዋትም። ዘለልኩት አልኩ ወገቤ ሄጄ ውሻ ቤት ላይ መጣች። ወይ ማም ኧረ ደህና ነኝ። ቴኳንዶ ማሰለጥናቸው የክብር አልብሰውኝ ነው። ቾምበ ቻሮት Comando, y ese si lo vives y comando, y ese si lo የሰው ልጅ በሙሉ ጦጣ ነው። ሁሉም ሰው ጦጣ ነው። እኔም እናንተም ሁላችንም ጦጣዎች ነን። ሁሉም ጦጣ ነው ከባለስልጣኖች በቀር። እነሱ ጅብ ናቸው። ቅላቷ ኤ+ ሆኖ መልኳ ኤፍ+፣ በኔ ክላስ አፍንጫዋን ትላስ 0 ሐላስ። መንግስት ቀጣዩን ምርጫ እንደተለመደው ማሸነፍ ከፈለገ በቴሌብር የተበደርነውን ብድር ይቅር ይበለን። የአዲስ አበባ ወርቅ በጣም ተፈላጊና ተዝቆ ማያልቅ እንደሆነ የአስተዳዳሪዎቿ ጉንጭ የሚናገር ሲሆን የነገው ትውልድ በወርቅ ብርጭቆ እንዲጠጣ የዛሬው ትውልድ አቧራ ይጠጣ ብለዋል። ኤቭሪ ሪስፖንሲብል ሲቲዝን ምርጫ ማካሄድ መቻል አለበት። የኛ ድርሻ እሱ ነው። የኛ ድርሻ ምርጫ መምረጥ። እኛ በምርጫ ስልጣኑን ለማን እንሰጣለን? ለመንግስት። ከዛስ መንግስት ይሄን ስልጣኑን በምርጫ ተቀብሎ ከዛስ ከቀጣዩ ምርጫ በምን ይጠብቀናል? በእርግጫ። የኢትዮጵያ ብረታ ብረት ኮርፖሬሽን ለፖሊስ የሚሆን ዱላ ማምረት መጀመሩ ተነገረ።